فأنا أجري شغله من ده تفاوين يا حلوة الورد للورد እውነቱን ነው ማወቅ የምትፈልጊው? እውነቱን ልንገርሽ? ልንገርሽ? አይደለም ልንገርሽ? አትንገራት። ስልኩን ተዘርፎ ነው አትንገራት ያልኩት ነው። እሺ በቃ ተናድጄበት ነበረ፣ ግን ደግሞ በሱ ቦታ ሞኝ ሳስበው እኮ ያሳዝናል። የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤ ማውሰው ርቀኸኝ መለሆን ሳይ የማረካ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው ያላንተ ማይሆንለት ተውዘንለት ሆዴስ ማናለው ልቤስ ማናለው አንተውነ መድኃኒት አትራቅበት። አሰላም አለይኩም ውድና የተከበራችሁ የኢንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። ያው ሰሞኑን ጠፍተን ነበረ። የጠፋንበትን ምክንያት እንደሁኔታው እዚህ ላይ ማውራት አልፈልግም፣ ግን ያው እናንተ ጋር መጥፋት ማለት በጣም ከባድ ነውና አሪፍ ነገር አልነበረም። ለዛ ነው የጠፋ ነውና ዛሬ ተመልሰናል። ይህንን ቪዲዮ ስትጀምሩት ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት ለወዳጅ ዘመዶች እንዲደርስ። ያው ብዙ ጊዜ ስንጠፋ ጊዜ ሰዎች ጋር አይደርስም ቪዲዮ ማለት ነውና እንዲደርስ አድርጉት። እና ውድ ቤተሰቦች ያው ረዱ ደብሯታል እውነቱን ለመናገር በጣም ደብሮኛል። ለቀናቶች ያክል የለም፣ ስልክ አይደውልም፣ አያነሳም፣ ስልኩ አይሰራም እንጂ ከነጭራሹ። ከዛ ብቻ ግን የምንገናኝባቸው ቀናቶች ቀን በቀን የነበሩት እንዳለ ቀንሰዋልና እኔ ደግሞ ሰው ለምጄ በዛ ላይ አሪፍ ባህሪ ያለው ልጅ ነውና እሱ ነገር አስደብሮኛል። ለምጆ ሲቀርብኝ ብቻ ግን ሰበረኝ። ከመላመድም ብቻ ሳይሆን ብቻ ግን አላ እና ብቻ ግን የት እንደሆነ አላውቅም። የትግባ የትሂድ ምንም አውቀው ነገር የለም እና በዛ ምክንያት ነው የተፋኝ። ራሴን ሁላ ሰማሞኛል። እንደዚህ ሻሻ ስሬኝ ምናምን ያለሁት ብቻ ግን ዲፕሬሽን ውስጥ ነኝ ብላችሁ ይገለኛል። እውነቱን ለመናገር ግን እኔ አውቃለሁ የት ይግባ የት ይሂድ ማን ነው ዛሬ እሱን በመፈለግ ሳምንት ቆየሽ። እንዴት ነው እሱን እየፈለግነው ቪዲዮ መቅረጽ አንችልም። ስንጠፋ ደግሞ የጠፋንበትን ምክንያት እነሱ ማወቅ አለባቸው ስለሚጨነቁ። ሰርፕራይዝ አለሽ ዛሬ። የምርክን ነው? አንተ ስትጀምር ለሰው አትጨነቅም። ምን ነው ግድ አይሰጥም። እሱንማ አየሁኝ እኮ የማንም ሰው አትጨነቅም። አስባለች ረዷት ስለመጣ ደስ ብሎኛል፣ ግን ያናድዳል። ቢያንስ እንደዚህ ሄጃለሁ እንደዚህ እያደረግኩኝ ነው ማለት ትችል ነበር። እንዴት ድምፅህን አጠፋፍተህ? ጠፍቻለሁ አልቻለሁ፣ ግን ደግሞ ከጠፋሁ በኋላ
አበባ ጠፍተዋል። አበባ الورد الورد يمر فأنا أجلس عندهم من تفهمين يا حلوة الورد الورد አመሰግናለሁ ግን አልፈልግም። መጀመሪያ መናገር ነበረብህ። ይህ ሁሉ ቀን ዝም ብለከኝ ሳትደውል ሳታወራ ኢቭን ለጓደኛ ክራሱ ምንም ነገር አልነገርከውም። ስጠይቀው አለቅም ነው የሚለኝ። እንደዛ ማድረጉ አስፈላጊ ነበር አይደለም? እሺ ምንድን ነው ምክንያት? ለምሮ እንደዚህ ዝም ለቀናቶች ድምፅን ያጠፋፋክ? የት ሄደ ነበር? ይቻላልኩም እኮ እዚህ ነው ያለች ግን እና እዚህ ሆነክ ነው ጭራሽ ዝም ያልከኝ? ትንሽ ጭራሽ አታስብም አብሮኝ ስላለ ሰው ምናምን ብላ? እንደዛ አይደለም። አላወራትም እንዴ? እኔ እኮ ደግሞ ያለት ነገር አለ ያለት ነገር አለ ንገረኝ እንጂ አንተም ዝም ብለኸኝ ነው ወይስ አልገባኝም? ስሚ شو احكي لك ትንሽ ሙሽኪላ ነበር። ለዛ ምንድን ነው ሙሽኪላ? ምንድን ነው ሙሽኪላ? እነግርሻለሁ እኮ ምክንያቱም ንገረኝ፣ ማወቅ ፈልጋለሁ። አሁን ከአንተ ጋር ሌላ ነገር ከማውራቴ በፊት ለምን ጠፋክ? የት ነበርክ? ምን ሆነክ ነው? ረዱ እንትን ችግር መናገር ስላልፈለግኩሽ ነው። እንግዲህ ችግር መናገር ያልፈለግከው ለእኔ ነው ታዲያ? ለአንቺ ሳይሆን እኔ በቃ እና ቢያንስ እንደዚህ ሆኛለሁ ረዱ ምናምን ማለት እኮ ትችል ነበር። ጭራሽ ማባቢያ አበባ መጣ እኮ ከዚህ በላይ ልትጨነቂ ፈርቼ ነበር። ነግረሽ ትጨነቂያለሽ ነበር ግን እኮ ዝም ከማለት ቢያንስ የተፈጠረውን ነገር ነግራኝ እኮ አብረን የሆነ መፍትሄ መፈለግ እንችላለን። ዝም ማለት መፍትሄ ነው? ዝም ብሎ ማስጨነቅ? ተፈላ ስማኝ አይን ስሚኝና እንደሁም ማለት ነው ኩን እንደዚህ ቆንጆ ሴት ብቻነን ቆንጆ አበባ አትቻለሁ አታኩርፊኝ። የምር ማውራት ስለማልፈልግ ነው ግን አታኩርፊ። الورد للورد አሁን ስለገፋሁት ይቅርታ። እንደውም አልፈልግም። ለምንድን ነው አበባ የምትሰጠኝ? ይቅርታ እንድልህ? እንደውም ማስታወስ ሁላ አልፈልግም። በቃ ስለነበረው ነገር እንዳለ አታስታውሰኝ። ያሳለፍኳቸውን ቀናቶች እኔ ነኝ የማውቀው አይደለም። በእኔ ቦታ ብትሆን ትረዳኝ ነበር፣ ግን በእኔ ቦታ አይደለም። አሁን ምንም ያልመሰለህ እኮ ቀጣይም ልትደግመው ነው። አንቺ እንደምታስበው አይደለም እኮ። እሺ ምንድን ነው ንገረኛ። እኔ ማውራት ስላልፈለግኩት እሱ ሲነግርሽ ጊዜ ይሄ ነገር ቀላል ነው የሚሆነው በእርግጠኝነት። እና እሱ ሲነግርሽ ለሚደብርሽ ነገር እንትናት አበባውን ያመጣልሽና አበባ ተቀበል። ምን ብዬ ልቀበለው? እንደ ይቅርታ እንደ ይቅርታም ከሆነ ብቻ ግን ጊዜ ፈቷል። ከጊዜ በኋላ እውነታውን ማወቅሽ አበባ መስጠቱ ራሱ አስፈላጊ አይደለም።
ስለ ምክንያት ሳይናገር ዝም ብሎ እንዲያልፍ አልፈልግም እኮ እኔ እነግርሻለሁ፣ ግን አንቺ ችግሬ ማውራት ስለማልወድም ነው ስለማልፈልግ ነው እኮ። ታዲያ ለምን ጓደኛሞቹ ነን እኮ? ረዴት አንቺ እንደምታስበው አይደለም እኮ። ካልነገርከኝ እንደዚህ ተቀራርበን ካላወራን ምንም ጓደኛሞቹ ነን ታዲያ እኮ። አሁን አንቺ ምችን አንድ ስልክ መደወል ትችላለህ ነበር። እኔም ደግሞ ብችል እደውላለሁ ነበር እኮ ብችል እደውላለሁ ነበር። መረዳት አለብሽ። ግን እኔ በቃ ማውራት ስላልፈለግኩ ማውራትም አልፈልግም። ግን አይ ደግሞ አንቺ እንደሚደብርሽ ምናምን ደግሞ አልፈልግም። ስለዚህ በቃ በመካከላችን ምንም አይነት ግንኙነት የለም አይደል? ማውራት ካልፈለግ አሁንም ማውራት አልፈልግም ነው ማለት ያለብን። እንደዛ አይደለም እና ታዲያ ኧረ ቆይ እኔ የምላችሁን ስሙላችሁ። የሆነ አንዳንድ ጊዜ እንትን ማትዩ ነገር አለ ለሰዎች የራስሽን ነገር ምናምን በጣም የሆነ ማለት ግልጽ ሰው ስለሆነ ብዙ ነገሮችን በግልጽ እያሳየሽ ስለነበረ ምናምን ሁሉንም ነገር ይነግርሻል ማለት አይደለም። አንዳንድ ጊዜ ችግር ሲሆን ከሰዎች ጋር ምናምን ላታወሪ ትችያለሽ እና እንደዛ ተረድጁና ይህንን ጊዜ ለፊው። ከዛ በኋላ ጊዜው ሲደርስ በጊዜው ምን ላይ እንደነበርና ምን እንደተፈጠረ ይነግርሻል። ማወቅሽ የማይቀር ነገር ነው። ስለዚህ አሁን እንትን አትበሉ። አሁን ጓደኛክ ስለሆነ እንትን አትበል፣ ብዙ ማስተባበያ አትስጠው። እንደዛ አይደለም። እኔ እንደውም ደስ የሚለኝ ምንድን ነበረ አበባውን ተቀብለሽው ይቅርታ አድርገሽለት ወተን የሆነ ቦታ ብናሳልፍ ነበረ። ቢያንስ ምክንያቱም እንኳን መናገር ካልፈለገ በቃ ምክንያቱም መናገር የማልችልበት ነገር ውስጥ ነኝ፣ ግን በቃ እንዳትጨነቂ ምናምን ማለት ይችላል እንደ ሰው ሆኖ ቢያስብ። ግን ጭራሽ ግድ አይሰጠውም። እንደዛ አይደለም፣ ተሳስተሻል። እሺ ምን ብዬ ልረዳው? የሆነ ሰው ያው መደወል የማይችልበት ሲቹዌሽን ላይ ነበር እሱ። ምንድነው መደወል የማይችልበት ሲቹዌሽን? የት ነበር? በቃ የተፈጠረ ነገር ነበረ። በዛ ሁኔታ እሱ መደወል አይችልም ነበር፣ ምክንያቱም ስልክሽን አያውቀውም። ታውቀዋለህ ስልኳን በቃ ለምንድን እና ስልክ ላይ መደወል አትችልም? ማንሳት አትችልም? ብቻ ግን በቃ እሺ ስልክህን አላወቅከውም። ስደውልልህ ቢያንስ ለምንድን ነው የማይሰራው ታዲያ? ብቻ እኔ አሁን የምነግርሽ ነገር ምንድነው መሰለሽ፣ እንድትረጁ ነው። ጊዜ የሚፈታውን ነገር አሁን ላይ ቸኩለሽ የባሰ ነገሮችን ባታወሳስቢያቸው ይሻላል። ይህ እኮ መቸኮል አይደለም። እሱን ነገር አንተ ራሱ ከተረዳ ልትነግረኝ ይገባ ነበር አይደል እንዴ? እንድነግርሽ አልፈለገም እኮ። የት ሄደ ስልህ አላቅም ከማለት ቢያንስ የሆነ ችግር አጋጥሞት ነው እና ራሱ ሲመጣ ያወራሻል ምናምን ብለህ ማለፍ ትችል ነበረ እኮ። እንደዛማ እኮ አልኩሽ፣ ችግር እኮ አጋጥሞት ነው እንጂ ባያጋጥመው በኖርማል ሁኔታ እንደማይጠፋ እና እኔ እንደዛ ስጨነቅ ታዲያ ቢያንስ ለማገናኘትም አልሞከርክም? ምንም ነገር ለማድረግም አልሞከርክም? ይኸው አገናኟችሁ እኮ። ሳገናኛችሁ አንቺ ነገሮችን እያበላሸሻችሁ። ምንም ይሄ ማበላሸት እኮ አይደለም፣ ግን በእኔ ቦታ ሆነ ስታስበው ደግሞ ያስጨንቃል እኮ ያስጨንቃል። እኔም ደግሞ በእኔ ቦታ አክማ ባራኪ ፍዲሽ ካኒ መረዳት አለብሽ። ስለ አልቻልኩት ነው። ምን ለመረዳት እኮ ነው መናገር ያለብህ እኮ። ችግር ማውራት ስለ አልፈለግኩት ነው። ረዲት ኦኬ። እንደውም ከዚህ በኋላ ማውራት አልፈልግም። አንተም ማውራት አልፈልግም አይደል? እኔም ከዚህ በኋላ ላገኘህም ምንም ነገር ላደርግም ምንም አይነት ነገር ካንተ ጋር አልፈልግም። ስሚ ተረጋጊ። ይኸውልሽ የሚጸጽትሽን ጸጥ ነይ ቆይ ነይ ስሚኝ። የሚጸጽትሽን ውሳኔ ለምን ትወስኛለሽ? ቁጭ በይ ቆይ አንዴ። የምሬን ነው የምልሽ። እውነቱን ነው ማወቅ የምትፈልጊው? እውነቱን ልንገርሽ? ልንገርሽ? አይደለም ልንገርሽ? አትንገራት። ስልኩን ተዘርፎ ነው አትንገራት። የምርክን ነው? ና ቆይ ና ኤሪክ፣ አንተ ራሱ የት ነው የምትሄደው? ና ኤሪክ። መቼ? እንዴት? እና ስልኩ ስለጠፋ ነው? ስልኩ መጥፋቱ ብቻ አይደለም፣ ስልኩ ላይ ብዙ እንዲህ በፋሚሊ የሚያንቀሳቅሷቸው ብዙ ነገሮች ብዙ ፋይሎች ነበሩና
እነዛም ፋይሎች ሁላ ማግኘት አልተቻለም እና ደግሞ ስለ እኔ ላይ መቀየሩ ታዲያ ልክ ነው? የለማ ስልክ የለውም። ስልክ ቁጥርሽን ደግሞ በቃሉ አያውቅም ነበረ በነበረበት ሲቹዌሽን በጣም ከመለሽ በላይ ነው። ይኸውልሽ ስትረስ ውስጥ ነበር የምር እኔ በጣም እኔ አስገርሞኛል ከምልሽ በላይ አስገርሞኛል። እንደዚህ ነው እኮ ማለት ትችል ነበር አንተ ራስህ። ኖ ዌይ አሁን አትንገራት አይደለም በፊት ዛሬ ራሱ አትንገራት እያለኝ እኮ ነው። እንደዚህ ሰላም ሆኖ ተረጋግቶ አንቺ ጋር አበባ ይዞ መጥቶ ማለት ነው እንዴ። ይኸውልሽ ከዚህ ቀደም ይኸውልሽ በሰዓቱ በጣም ጭንቀት ውስጥ ነበረ። በጣም ከባድ ጭንቀት ውስጥ ነበረ። የምሬ ነው የምልሽ ማለት እኔ ራሱ በጣም እያሳዘነኝ ነበረ። ስልኩን ደግሞ እንዴት ነው የወሰዱበት? ይኸውልሽ ስልኩን እንደዚህ በሁለት እጁ ይዞ ምሽት ላይ ነበረ እና እንደ አጋጣሚ እሱ መኪና አልነበረም። ራይድ ሊጠራ አፕሊኬሽን ልክ ሲያወጣ ጊዜ ስልኩን መነተፉት፣ በመኪና ሄዱ አመለጡ ማለት ነው። እና ስልኩን ማግኘት የማይቻልበት ሲቹዌሽን ላይ ማግኘት የማይቻልበት በቃ አንተና ጋር የቱ ጋር እንዲህ ጋር ምናምን ብለሽ ስልኩን ማስመለስ ብር ከፍለሽ ራሱ ለሰዎች ስልኩን ማስመለስ አትችይም። በእንደዚህ አይነት ሁኔታ ላይ ሆኖ ያንን በጣም ከባድ ሳምንት ነበረ ማለት ኢንሳ ምናምን ነገር ተሄዶ ከኢንሳዎች ጋር ስልኩን ለማስመለስ በአይሚ ነበር ሳምንቱን ሙሉ በቃ እየተሯሯጠ ነበረ እና በዛ ሁኔታ ላይ ሆኖ በቃ እሷ እንዳይደብራት ታዲያ በምን አውቃለሁ ታዲያ አሁን እንዳትጨነቂ እንዳይደብርሽ ለማለት እኔ በምን አውቃለሁ እንዴ ልረዳው የነገርኩሽ ነበረ። እሱ ደግሞ መንገር አልፈለገም። እንዲያውም ያስጨንቀው ነገር አዎ አሁንም መንገር አልፈለገም እኮ ያንን ጊዜ ተይው። አሁን እስቲል ነው መንገር አይፈልግም። መናገር አልፈለገም ይባል ከዛስ እሺ መናገር ለምንድን ነው ያልፈለገው? አንቺ እንዳትጨነቂ አስቡ። የትኛው ነው የሚያስጨንቀኝ ይበልጥ? ኖ ወይ በቃ አሁን እንዳለፈ ማወቅ ትችያለሽ እኮ በቃ እንዳለፈ መተው ትችያለሽ። አሁን እሺ አሁን ስልክ ይዟል፣ ፋይሉ ተመልሶለታል፣ ስልኩ ተመልሶለታል ስልክ የለውም ሲጀምር እና እንዳለፈ እንዴት ነው ታዲያ እኔ ምን አብሬ ላስብ የምችለው? እኔ እኮ ያልተረዳሽኝ ነገር የነበረበት ያሳለፈው ሳምንት ከባድ ሳምንት ነው። እዛ ሳምንት ላይ ሆኖ ማንንም ሰው ማስጨነቅም ማስቸገርም አልፈልግም። ስለዚህ ማንም ሰው ማወቅ የለበትም። አትንገራት። እኔ እኮ ምንም አላልኩም። ታዲያ ኖ ምንም አላልኩም ሳይሆን አሁን ይኸውልሽ በእኔ ቦታ ሆነ ብቻ እንድታስበው ነው እንጂ የፈለኩት በአንቺ ቦታ ሆኜ ሳስበው ይኸውልሽ ነገሩ ያስጨንቃል። ቆይ ልንገርሽ፣ ትክክል እኮ ነሽ አንቺ። ነገሩ ያስጨንቃል፣ ያስከፋል፣ ያስደብራል። ግን ያን ነገር ያደረገው ያ ሰው ለአንቺ አስቦ ነው። አንቺ ይበልጥ እንዳትጨነቂና እንዳትደበሪ ይሄን ነገር ጭንቀት ላይ ድብርት ላይ እያለ እሱ ደግሞ መጥቶ ተመልሶ ይህንን ነገር ለማረጋጋት አበባ ይዞ መጥቶ ምናምን ማለት እኔ ከአይምሮዬ በላይ ነው የሆነብኝ። እውነቱን ስነግርሽ ማለት ነው በጣም ከአይምሮዬ በላይ ነው የሆነብኝ። ማለት አስቢው አንቺ ራስሽ እስቲ በጣም ከባድ ሁኔታ ላይ ተገኝቶ በጣም አስጨናቂ ሁኔታ ላይ ተገኝቶ እዛ ሲቹዌሽን ላይ ሆኖ ለአንቺ አስበው ከዛ በኋላ ደግሞ ምንም እንዳልተፈጠረ እየሳቀ ሲመጣ እኔ ግራ ገባኝ። ከትላንት ወዲያ ሳየው ፊቱ ከሰል መስሏል። በጣም ጭንቀት ውስጥ ነው፣ ስሜታዊ ሆኗል። እና እሱን ላለመረዳት አይደለም አልገባኝም ማለት እንደዚህ መምጣቱ ራሱ ሻው እንዴት ነው ግን ብቻ ግን ነገሮች እንዳሉ ነው። በቃ ስልኩን እንደወሰዱበት ነው። ስልኩ ደግሞ ብዙ ፋይል ያለው ስልክ ነበረ እና አሁን የሆነ ቦታ ላይ ስልክሽ ሲሰረቅ እዛ አካባቢ ላይ ሌቦችን የሚያውቅ ሰው የሆነ ነገር ሆና አድርገሽ ብር ከፍለሽም ቢሆን ስልክ ታስመልሻለሽ። በእንደዚህ አይነት ሁኔታ ነው የሚመለስበት። የእሱን ደግሞ በመኪና ነው ሰርቀውት የሄዱት። ምንም ማግኘት አይቻልም። ስልኩን በጣም ከባድ ነበር ነው። ምን ልናደርግለት እንችላለን? እሺ የተፈጠረው በቃ እንደዚህ እንድትጨነቂ ነው የማይፈልገው። በቃ ምን ላደርግለት ምንድነው ማደርገው ምናምን የሚባሉ ጭንቀቶችን አትጨነቂ እንዳትጨነቂ በማሰብ ነው። ስለዚህ አሁን እሱ ምንም ነገር ይፈልጋል ብዬ አላስብም። ብቻ ግን ያው እሺ በቃ ተናድጄበት ነበረ። ግን ደግሞ በሱ ቦታ ሞኝ ሳስበው እኮ ያሳዝናል። እንዲህ እውነት በጣም ከፍቶኛል። ደግሞ አበባ ሁላ ሰጥቶኝ እንዴት ተቀብዬው እንደጣልኩኝ እንጃ። ብቻ ምን እንደማደርግ ይፈላል።
እንዴት ነው የማገኘው? ሄዷል እኮ ትቶኝ፣ ተናዶብኛል በጣም ንገረኝ። እንዴት ነው የማገኘው? ብቻ ግን ያው እሱ ማግኘት ከባድ አይደለም እና ደግሞ እሱ በጣም በቀላሉ ከነገሮች ምናምን የሚወጣ ነገሮችን ቀለል አድርጎ የሚያይ ሰው ነው። አልተረዳሁትም። አውቃለሁ ጠፍቶበታል፣ ብዙ ነገር አፍቷል። ግን በሱ ቦታ ሆኜም ደግሞ መረዳት አልቻልኩም። አውቃለሁ። አሁን እሺ ምን ላደርግለት እችላለሁ? ተናዶብኝ ሄዷል ደግሞ ይበል። እሺ እንዴት ነው የማገኘው? ስልክ ከሌለው ራስ ምታቱ ሁላ ባሰብኝ በጣም። ምን ላደርግለት ትችላለህ? ያውም እኮ ኖርማሊ እሱ ነገር ይፈልጋል እንድታደርጊለት ምናምን ሳይሆን አንቺ እንደዚህ እንዳትጨናነቂ ነው መጀመሪያም ሊነግርሽ ያልፈልገው ነው። አሁንም ቢሆን የተፈጠረበትን ነገር እንደራሴ ነው እያየሁኝ ያለሁት። እኔም ቢጠፋብኝ ምን ያክል ልጨነቅ እንደምችል አውቃለሁ። በሱ ቦታ ሆኜ ሳስበው የፈለገ ብናደድም ባኮርፈውም ግን ምን እንደተፈጠረ ስላላወቅኩኝ ነው እንጂ እኔ ጠፍቶብኝ ቢሆን እንደውም እሱ በጣም ጎበዝ ነው። እንደዚህ ስቆ መቶ ለእኔ አበባ መቶ ግን እንዲህ የምርህን ነው? ጠፍቶበታል። ምን ማለት ነው? እንዴት በእንደዚህ አይነት ነገር ይቀለዳል? የምርህን ነው? የምሬ ነው። እንዴ በእንደዚህ አይነት ነገር ይቀለዳል እንዴ? እውነት በዚህ እንዳትቀልድ። ባለፈው ሳምንት ራሴን አሞኝ ነበር በሱ ምክንያት። አሁን ደግሞ ጭራሽ ብሶብኛል። ወላሂ ላዚም ስልኩን ወስደውበታል። ወላሂ እንደዚህ ከእጁ ላይ ምናምን ነገር መንትፈውት ነው መኪና ውስጥ የገቡት። እኔ ደግሞ የኔን ቪዲዮዎች እስከዛሬ ማየት ትችላለሽ። ምዬ አላውቅም፣ አልምልም ብዛት እንዲህ መሀላ ምናምን የምሬን ሰው ወላሂ ወስደውበታል። ባለፈው ማስጨነቃችሁኝ ስለነበረ በጣም ተረብሼ ነበር። ራሴን አሞኝ አሁን ራሱ በጣም ብሶብኛል። አንተ ራሱ አሁን ወላሂ እያልክ ነው እና አሁን አምኛለሁ እውነት እንደጠፋ። በጣም ማናደድ ሰው ነኝ። ቢያንስ መረዳቱ እንኳን አልቻልኩኝም። እየነገረኝ እያብራራልኝ አልሰማሁትም ሁላ ምን እያለኝ እንደነበር። አሁን እንደዚህ አተረበሽ። በቃ አሁን እሱን እናገኘው። አይ እሱን ማግኘት በጣም ቀላል። እንሄዳለን፣ እናገኘዋለን። ብዙ ጊዜ ሲደብረው የሚሄድበትን ቦታ አውቀዋለሁ። እንሂድ እንዲህ ብቻ ግን የትም ብለን ሄደን እናገኘው። ከጎኑ ሆኜ ልረዳው ምናምን እንፈልጋለሁ። ቢያንስ እስካሁን ድረስ አበባውንም መጣሌ እሱንም መናገሬ ሁሉም ነገር ልክ አይደለም። እሺ በቃ እንሂድ። ቢያንስ እሱ ጋር ውሰደኝ። ያለበትን ቦታ ታውቀዋለህ።